ሰላም ቻናል ቤተሰቦች እንግዲህ ያው ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። በዚህ ቪዲዮ ላይ the 1% rule ወይ ደግሞ የ1% ህግ በሚል ሐሳብ ቆይታ እናደርጋለን። እንግዲህ እንደሚታወቀው ሁላችንም ላይፍ አቺቭ ማድረግ የምንፈልጋቸው በሁሉም የህይወታችን ዘርፍ ብዙ ነገሮች አሉ። እነሱ ነገሮች አቺቭ ከማድረግ አንጻር ሰፖርቲቭ የሆኑ ሐሳቦችን በማይንድ ማስተሪ እንደምናነሳ ይታወቃል። በዚህ ቪዲዮም እጅግ በጣም ጠቃሚ የሆነ ሐሳብ ላወራችሁ መጥቻለሁ ማለት ነው። እንግዲህ ሁሉም ሰው በህይወቱ ማድረግ የሚፈልጋቸውን ነገሮች ማድረግ የሚችልበት ታይም ወይ ደግሞ ጊዜ ይኖራል። ሁሉም ነገር ኦቨርናይት አይቀየርም ወይ ደግሞ ትራንስፎርም አይሆንም። እነዚህ ነገሮች እንዴት ነው ማድረግ የምንችለው፣ ምን አይነት ዲሲፕሊን ያስፈልገናል የሚሉ ሐሳቦችም በዚህ ቪዲዮ ላይ እነዚህ 3 ሐሳቦችን ሼር አደርጋችኋለሁ ማለት ነው። እና ለዚህ ቻናል ደግሞ አዲስ ከሆናችሁ ያው ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሐሳቦቻችንን ፎሎ እንድታደርጉ ማሳሰብ ወዳለኝ። ወደ ፖይንት ስገባ የመጀመሪያው ማድረግ አለብን ብዬ የማስበው ሐሳብ በትንሹ መጀመር ወይ ደግሞ በትንሽ መጀመር፣ ነገር ግን አሁን መጀመር። ስታርት ስሞል በት ስታርት ነው። በጣም ብዙ ጊዜ ያነሳኋቸው ሐሳቦች አሉ ወይ ደግሞ በተለያዩ ቪዲዮዎች ላይ ለማንሳት እንደሞከርኩት ፕሮክራስቲኔት ማድረግ እንደማያስፈልግና በውስጣችን ያለውን ነገር ወይ ደግሞ የምናስባቸውን ነገሮች አሁን መጀመር እንዳለብን በብዙ ወይ ደግሞ አክሽን ቴክ ማድረግ እንዳለብን ብዙ ሐሳቦች ላይ አውርቻለሁ። ብዙ ሰዎች ይናገራሉ። ይመስለኛል በጣም ብዙ ሰዎች ቻሌንጅ የምንደረግበት የምንፈልገው ነገር ላይ ወይ ደግሞ የምንፈልገው ቦታ ላይ ድሪሞቻችንን ኦን እንዳናደርግ የሚከለክለን ነገር ብዬ የማምነው ነገሮችን መጀመር አለመቻል ወይ ደግሞ ቶሎ አለመጀመር መቻል፣ ኦፖርቹኒቲ መጠበቅ ወይ ደግሞ ቶሎ ጊዜ እኛ የምንፈልገው ታይም ላይ እንዲሆንልን ስለምናስብና ኦፖርቹኒቲ ወደኛ እንዲመጣ እኛ ወደ እሱ ሳይሆን ወደኛ እንዲመጣ ኤክስፔክት ስለምናደርግ ነው ብዙ ጊዜ የምንፈልገው ነገር ላይ የማንደርሰው ማለት ነው። ይሄ ነገር ባልሆነበት ታይም ድሪም የምናደርጋቸው ነገሮች በሙሉ ጀስት ዊሽ ሆነው ይቀራሉ ማለት ነው። ስለዚህ እንደዛ ከሚሆን ውስጣችሁ ያለ ነገር ካለ ብዙ ነገሮች ማድረግ እንደምትችሉ የምታውቁ ከሆነ መጀመር መቻል ያስፈልጋል። በየትኛውም አይነት የህይወት ዘርፍ ላይ ሁሉም የሚሆን ሐሳብ ስለሆነ ማለት ነው። ከዛ ላይ አንድ ሰው መጽሐፍ ማንበብ የሚፈልግ ከሆነ አንድ ፔጅ ከማንበብ መጀመር መቻል አለበት። ጆርናል ማድረግ የሚፈልግ ከሆነ አንድ ፔጅ ከመጻፍ መጀመር መቻል አለበት ብዬ አስባለሁ። ፐርሰናሊ ኤክሰርሳይዝ ማድረግ፣ ክብደት መቀነስ፣ ብዙ ኤርሊ ዌክ አፕ ለማድረግ ብዙ ነገሮችን ለማድረግ የሆኑ ስቴፖችን ማድረግ መቻል ወይ ደግሞ ትንሽ ስቴፖች ከማድረግ ወይ ደግሞ ለምሳሌ ያንን ለማድረግ የሚያስፈልገን ታይም አለ ብለን የምናስብ ከዛ ውስጥ 1% ማድረግ መቻል የነዛ ነገሮች ውጤት ድምር ፋይናሊ ትልቅ ቦታ ላይ እንድንደርስ ያግዘናል ማለት ነው። ዓለም ላይ የምናውቃቸው በጣም ፕሮፌሽናል ሰዎች፣ ኢንፍሉዌንሻል ሰዎች ስማቸው እንድንጠቅሳቸው የምንችላቸው ኢኮኖሚካሊ፣ ሶሻሊ፣ ፖለቲካሊ በሁሉም ነገር ላይ ትልቅ ቦታ ናቸው ብለን እንደ ኤግዛምፕል የምናነሳቸው ሰዎች ኦቨርናይት ህይወታቸው ተቀይሮ ወይ ደግሞ ድንገት ያመጡት ነገር አይደለም። ከብዙ ጥረት በኋላ ከብዙ ጊዜ በኋላ የነዛ ነገር ውጤት ድምር ኤክስፒሪየንስ ሆናቸው ዓለም ላይ ወይ በብዙ ነገር ኢንፍሉዌንስ ማድረግ እንዲችሉ አድርጓቸዋል። እናንተም ውስጣችሁ ያለውን ነገር ፕራክቲካሊ ለማድረግ አክሽን ቴክ ማታደርጉ ከሆነ ጀስት እንዳልኳቸው ብዙ ነገሮችን ማድረግ ሳትችሉ ትቀራላችሁ ማለት ነው። ስለዚህ ያ ያሰባችሁት ነገር እንዲሳካ ያ ፕላን ያደረጋችሁት ነገር ኦን እንዲሆን አክሽን ቴክ ማድረግ እጅግ በጣም ወሳኝ ነው። መጀመር በጣም ወሳኝ ነው ማለት ነው። ሌላኛው ነው ሁለተኛው ሐሳብ ደግሞ ወጥነት ያለው ነገር ማድረግ መቻል። ስቴይ ኮንሲስተንት ኖት ፐርፌክት። ይሄ እጅግ በጣም ወሳኝ ሐሳብ። ብዙዎቻችን ፐርፌክት ስንሆን ታይም እንጠብቃለን። ያን እንዳልኳችሁ ማድረግ የምንፈልጋቸው ነገሮች ፕላን ያደረግናቸው ነገሮች ለማድረግ ፐርፌክት እስክንሆን ያንን ለማድረግ ብቁ እስክንሆን ታይም ኤክስፔክት እናደርጋለን። ለምን? ብዙ ጊዜ መተቸት ስለማንፈልግ፣ ኔጌቲቭ ነገሮች እንዲመጡብን ስለማንፈልግ፣ ኔጌቲቭ ፊድባኮች መስማት ስለማንፈልግ የምንፈልጋቸውን ነገሮች ከማድረግ የምንቆጠብበት ሴናሪዎች አሉና እነዚህ ነገሮች ማድረግ አስፈላጊ ነው ብዬ አላምነው እኔ ፐርሰናሊ። ለምን? እንዳልኳችሁ ሁሉም ነገር የኤክስፒሪየንስ ውጤት ነው። ሁሉም ነገሮችን ደጋግሞ ከማድረግ የሚመጣ ነገር ነው። አንድ ሰው ድንገት የሆነ ነገር ላይ ፐርፌክት መሆን አይችልም። ስለዚህ ፐርፌክት ስትሆኑ ከምትጠብቁ ጀመራችሁ እያደረጋችሁ ስህተቶቻችሁንም እያስተካከላችሁ፣ ምክንያቱም ዊዛውት ፌላሪቲ ዴር ኢዝ ኖ ሰክሰስ እንደሚባለው ማለት ነው። ስለዚህ አንድ ሰው ውጤታማ ለመሆን ብዙ ፌላሪቲዎች ድምር ውጤት ስለሆነ ማለት ነው። ስለዚህ እነዛ ነገሮች በማድረግ ወጥነት ያለው ነገር ኮንሲስተንትሊ ነገሮችን ፕራክቲስ በማድረግ ደግማችሁ በማድረግ የምትፈልጉበት ደረጃ ላይ መድረስ ትችላላችሁ ማለት ነው። ይህን በማድረግም የ1% ከምትፈልጉት ነገር ላይ ኤቭሪ ሲንግል ላይ በማድረግ ትልቅ ቦታ መድረስ የምትችሉ። ሌላኛውና ሶስተኛው ወይ ደግሞ ሌላኛውን የመጨረሻው ሐሳብ ለውጣችሁን መከታተል ወይ ደግሞ ትራክ ዩር ፕሮግረስ ኤንድ ሴሌብሬት ነው። ይህ እጅግ በጣም ወሳኝ። እያንዳንዷ ለምታደርጓት ነገር ሪኮግኒሽን መስጠት ወይ ደግሞ ለምታደርጉት አቺቭመንት ላይክ በደንብ ያንን ነገር ሴሌብሬት ማድረግ መቻል ያስፈልጋል። ካልሆነ ጥቃቅን ነገሮች ሴሌብሬት ማድረግ ማችሉ ከሆነ ይሰራችሁ እንደሆነ አይምሯችሁ አያስብም። ስለዚህ በራሳችሁ ኮንፊደንስ እንዲኖራችሁ በራሳችሁ
በደንብ ነገሮችን ማድረግ እንድችሉ ራሳችሁ ችላችሁ ነገሮችን ማድረግ አቅም እንዲኖራችሁ ለምታደርጉት ለየትኛውም አይነት ነገር በደንብ ሪኮግኒሽን ስታስቢላስ ሴሌብሬት ማድረግ እነዛን ነገሮች ያስፈልጋል ማለት ነው። ምክንያቱም አድርጋችሁታል ያንን ነገር ማለት ነው። ስለዚህ እነዚህ ነገሮች በማድረግ ኢን ላይፍ የምትፈልጉትን ነገር አቺቭ ማድረግ ትችላላችሁ። በተጨማሪ ደግሞ ላይክ ብዙ ነገሮችን ላይፍ ለማድረግ ለምትፈልጉት ነገር እንደ ግብአት እንደሚጠቅማችሁ ተስፋ አለኝ። ከዚህ ቪዲዮ ላይ ብዙ እንደተማራችሁ እምነት ይኖረኛል። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።